አስገባኝ እያልኩ ስለነበረ ኮመንት ላይ ያው አሁን ገብተሃል። መልስ ቀጥል አንተ። እሺ ጥያቄውን ድገም ውስጥ አላህ አካላት እንዳሉት ታምናለህ? እጅ፣ እግር፣ ባት፣ ፊት እንዳለው ታምናለህ? በነገረኝ መልኩ አምናለሁ። ኦኬ። ስለዚህ አላህ አካላት ስብስብ ውጤት ነው። በመጀመሪያ ጥያቄህን ማስተካከል አለብህ። ማለት አላህ አካል አለው ሲል ራሱ ነገረን። አላህ እኔ አካል አለኝ አለ። ግን የኔ አካል የማንንም አይመስልም ማለት እኔ ይመስላል አይመስልም ብዬ ጠየቅኩ። ቆይ እኔ ማንን ይመስላል ብዬ አሁን ጠይቄ ነበረ። አላህ የማንን አካል እንትን ሰውነቱ ማንን ይመስላል ምናምን ብዬ ጠይቄ አልጠየቅኩም። ስለዚህ ኦኬ ማንንም አይመስልም አካላት አሉት። ኦኬ ጥያቄ እኔ ምንድነው እሱ? ስለዚህ አላህ ምትለው እጁን ነው እግሩን ነው? ሁሉንም ነገሩን ሁሉንም አካላቶቹ አላህ ስለ ሁሉንም ነገሩን ነው። ምኑን? እጁን እግሩን ነው? አንተ ግን እግዚአብሔር ስትሎ ቆይ ምኑን? ሁሉንም ስትል ሁሉን ነገሩን አልኩ። ኦኬ ሁሉን ነገሩን። ስለዚህ እነኛ ሁሉ ነገሩን አንተ እፎይ ስትባል ምን ነው እፎይ? ቆይ እስቲ ቆይ ስንት ናቸው? እፎይ ስትባል አንተ ምን ነው እፎይ? አሁን በደቂቃ ውስጥ ሜቢ የውለው አንድ ደቂቃም አልሞላም አላህ ማንንም አይመስልም ስትል፣ ስለዚህ እኔን ምሳሌ እየሰጠ ነው ላላ ለዛ አይደለም አንተ ባቱን ወስታይ ነው እንደዚህ ያልኩ። ታዲያ ለምን ትጠይቃለህ? እኔ ለምሳሌ እፎይ ስባል እጆቼ ተገጣጠሙ፣ ፊቶቼ፣ አይኖቼ ተገጣጠመ ስለሆነ አንድ ተባልኩኝ። አላህም እንደኔ የተገጣጠመ ነው በለኝና አይመስልም ማንንም ያልከውን በደቂቃ ውስጥ አፍርሰው። አላህ ማንንም አይመስልም ብሎ ነገረን፣ እኛ እሱን አመነን በቁርአኑ። ስለዚህ እኔ አንድ ስባል እጆች አሉኝ፣ አይኖች አሉኝ፣ ሁለት አይን፣ ሁለት እጅ አለኝ፣ ሁለት ጆሮ አለኝ፣ አፍ አለኝ፣ ወገብ አለኝ፣ ባት አለኝ፣ እግር አለኝ ሁለት። እኔ አንድ ስባል ወጥ የተደመርኩ ያያዝኩ ስለሆነ ነው። አላህ ሁለት እጅ አለው፣ ሁለት አይን አለው፣ ሁለት ጆሮ አለው፣ ፊት አለው፣ ወገብ አለው፣ ባት አለው፣ እግር አለው። ስለዚህ እሱ እንደኔ የተገጣጠመ ነው ወይንስ ያልተገጣጠመ? በነገረን መልኩ አላህ አካል አለው። ኦኬ እነኛ አካላቶች አካል የማንንም አካል አይመስልም። ይሄ ኮት እነኛ አካላቶቹ ስንት ናቸው? ስትል የአላህ አካላቶች ስንት ናቸው? እጅ የሚባል አካል አለው አይደለ? አዎ። ኦኬ ስንት እጅ ነው ያለው? ሁለት ቀኝ እጆች አሉት። እዚህ ጋር ሁለት ቀኝ እጅ ያለው። እሺ